አንድ ታሪክ ላጫውትክ ፕሊስ። መጽሐፍ ቅዱሳችን ላይ አንድ ስታመነዝር የተገኘች ሴት አለች እና ሞቲቫቸው እሷን ኃጢአተኛ ብሎ ለመጥራት ሳይሆን ክርስቶስ እንዲፈርድባት ከመፈለግ አንጻር ነበር ያመጧት። እያገፈታተሩም ፊቱ አምጥተው ጣሏትና ስታመነዝር አገኘናት። የሙሴ ሕግ ይህችን ሴት እንድትወገር ሕግ አውጥቷል፣ አንተ ምን ትላለህ ካሉት ትወገር ከተባለ የድሆችና የኃጢአተኞች ወዳጅ ስለሆነ ኃጢአተኞች ይሸሹታል። አይ አትወገር ነገ ታስተካክላለች አይነት ደግሞ ቢል ደግሞ ሕግን ሻረ ብሎ ደግሞ እሱን ይወግሩታል። አንድ መልስ ግን መለሰላቸው። በጥሞና መሬት ላይ ሳለና ከእናንተ ኃጢአትን ያላደረገ ይውገራት አላቸውና መልሶ ወደ መሳሉ ጎንበስ አለ። ከፊተኞች እስከ ኋለኞች ሄዱ ይላል መጽሐፍ።